አይደለም ሁሌ ባንድ አይነት መስመር ከሄድ ካበቃለ ስለዚህ መቀየር ግዴታ ነው። ስለዚህ ለምን እኔ ዛሬ አልሸኛችሁ የምትሄዱበት ቆንጆ ሀሳብ ነው። ጥሩ ሀሳብ ነው። ግን ሸኝተን ብቻ ሳይሆን መመለስ እንፈልጋለን። እዛው አንቀርም ከመለስከንም ደስ ይላል። እናንተ ጉዳያችሁን ጨርሳችሁ እስከምትመጡ ጠብቃችሁና ማታ ደግሞ ተመልሼ ይዣችሁ እመጣለሁ። ቆንጆ ሀሳብ ነው። ደስ ይለኛል። ደስ እያለኝ የማደርገው ነገር ነው። እንግዲህ ዳኒሻ ያልጠበቀው ነገር ነበረ የገጠመው። ምክንያቱም ሩታን እንደዚህ ትደሰታለች ብሎ አልነበረም የጠበቀው። ከጠበቁት በላይ ሆንሽልኝ ሲላት እንግዲህ ሁሌም አንድ አይነት አንድ ቦታ ላይ መቀመጥ አያስፈልግም፣ መቀየር ግድ ነው አለችው ማለት ነው። ምን ማለት ነው ያ ነገር? የድሮ ቦታ አይደለም፣ አሁን ላይ በጣም ተቀይሬያለሁ፣ የራሴ ምርጫና የራሴ መንገድ ጀምሬያለሁ እያለችው ነው። እንግዲህ በፊት ማንንም ሁሉንም ትሰማ ነበር። አሁን ማንንም እንደማሰማ ለማንም ቦታ እንደሌላትና በራሷ በመሰላት መንገድ መጓዝ እንዳለባት፣ በቃ ራሷን መቀየር እንዳለባት፣ ጠንካራ ሩታ መሆን እንዳለባት ራሷን በደንብ እየገለጸች ነው ማለት ነው። እንግዲህ ዳኒም እንግዲህ ልጁን ይዞ ሽርሽር ሊወጣ ነው ማለት ነው። እንግዲህ ምሳም እየጋበዛቸው ምናምን እያወሩ እንግዲህ አብረን ለምን አንወጣም ሲላት እንግዲህ ተስማምቻለሁ፣ ደስ ይለኛል፣ ግን እዛው መቆየት አንፈልግም ከመለስከን ስትለው ደስ እያለኝ ነው እዛው እየተጠበቃችሁና ስጨርሱ እኔ ራሴው እመልሳችኋለሁ ብሏቸዋል። እንግዲህ ምሳም ጋብዟቸዋል። እስኪ ተከታትለን ባባ ዙረት ልንሄድ ነው። ከማጋኑ ዙረት የምትሄዱ ነው አይደል? ውጪው ሊበርድ ይችላል። እስቲ ነው አጠቃለሉንም አንበሳው እንሄዳለን። ሻውን ዙረት ወይኔ እንዴት ነው የሚሄዱ ሰራሉ አንበሳ። ዋናው ነገር ጎበዝ ነው እግዚአብሔር። አዎ በጣም እኔ እንደዚህ እንትን ብዬ አላውቅም ማለት እንደዚህ ሰጥቼ አላውቅም ለወንድ ልጅ በተለይ ጎበዝ ደስ ስትይዝ ምንም አልተሳቀቅኩም። እሺ እቺ እዚህ ትቀመጣለህ ወይስ ይዛት ልጅ? ስለወደድሽው ደግሞ ደስ ብሎኛል። አመሰግናለሁ። እውነት እንዴት ነው? ደህና ነህ ወይ? ጎጆ ማን ነው ታውቃለህ? ዳኒሻ ይባላል። ዳኒሻ ማን ነው? ይዘት ይደርሳል። እሺ በሊፍት እንሂድ ወይስ ኖርማል ነው? እስካሁን ወርዳለሁ። ችግር የለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ባላችሁበት የፈጣሪ ሰላምታ በእናንተ ላይ ይሁን። ሰላማችሁ ብዝት ይበልልኝ። እንዲሁም በስግደት ዓለም ያላችሁ ውድ እህቶቼ ፈጣሪ ያላሰባችሁ ርዝቅና እንጀራ ይክፈትላችሁ፣ በሰላም ለሀገራችሁ ያብቃችሁ፣ አሚን በሉ። ከኔም ጭምር ብያለሁ። እንግዲህ ቤተሰብ መተናል። ላይክ ሼር ሰብ እያደረጋችሁ ከጎናችን ሁኑ ማለት ነው። እንግዲህ ሁላችሁንም ከልብ አመሰግናለሁ። በመጀመሪያ ደረጃ ላይክም ሼርም ሰብ የምታረጉኝ ማለት ነው። ውድ ቤተሰቦቼ እንደምንም በዚህ 3-4 ቀን 5 ቀን ወደ 6000 ያስገቡኝ ማለት ነው። 6400 ብቻ ነው የቀረኝ ማለት ነው። ላይክ ሼር ስታረጉልኝ ብዙ ቦታ ስለሚደራረስ ሰብስክራይባችንም ይጨምራል ማለት ነው። እንደምንም ይሄ ቻይና 6000 እናስገባውና ጉዞ ወደ 7000 እንድንል ማለት ነው። ለማንኛውም ላይክ አድርጉ። ላይክ እያደረጋችሁ ላይካችሁ ለኔ በጣም ነው የሚጠቅመኝ። እናንተ ግን ምንም የሚጎዳችሁ የሚቀንስባችሁ ነገር የለም። ነገር ግን ለኔ ጥቅም ስላለው ቪዲዮ ሲጀምሩ በላይክ ጀምሩት። ሁላችሁንም አመሰግናለሁ። ወደ ጉዳያችን ስገባ እንግዲህ ሁሉንም ያስደመመው ያስደነቀው የዳኒ መምጣት ሁሉንም ግራ ያስገባው እላችኋለሁ። እንግዲህ ዳኒያችን መጥቶ ሚዲያው ፈታ ዘና እያረገው ነው ትላላችሁ ከሩቲ ጋር። እንግዲህ ሩታ የሌለችበት መቼ ሳይሞቅም፣ ነገር ግን ዳኒ ደግሞ ሲመጣ የበለጠ ሞቅ ብሏል። እሷም ደግሞ እንግዲህ ውቡና ተገኝታለች ከሱ ጋር ትላላችሁ። እንግዲህ ልጄ ብሎ ልጄን መዝናኛ ይዤ ልወጣ ነው፣ ከማን ጋር ነው የምትሄድ ብሉት እስከምታቅ ድረስ አላለው። ምን አስበክ ነው? ምን አቅደክ ነው? በመጀመሪያ ደረጃ
ወደ ጉዳያችን ከመግባታችን ደረጃ በልጁ መስራት አቁሙ። የምሬ ነው ምላችሁ። ፈጣሪ ያሳድግልሽ ልጅሽን። ሩታዬ ግን ልጅሽን ለንግድ ባታቀርቡት፣ ወደ ሚዲያ ባታመጪው ጥሩ ነው። ምክንያቱም ገና ሕፃን ልጅ ነው። የሰው አይን አለ ምን አለ፣ ሰው ፈልጎ አይደለም የሚያየው። በተለይ አሁን ደግሞ ፈገግ ሲል ማሻአላ በጣም ያሳሳልና ልጁ በዚህ ሰዓት ሚዲያ ላይ የሚወጣበት ሰዓት አይደለም። እሱን ለንግድ አታቀርቡት። እናንተ እንደፈለጋችሁ ሆኖ እንደፈለጋችሁ ስሩ። ከአንቺ ደስ ካለሽ ሰው ጋር ስሪ። ነገር ግን በልጅሽ ፊት አትስጪ፣ ለማንም ቢሆን ማለት ነው። አሁን ምክንያቱም ዳኒ የመጣበት ምክንያት ዳኒ ልጄ የኔ ነው ሲል አብርሽ ይመጣል ማለት ነው። ዛሬ ታያላችሁ፣ አብርሽ ይመጣል። ልጄ ብሎ አይደለም የሄደ ዳኒ፣ ዛሬ ደግሞ አብርሽ ይመጣል። በዛ መሀል እንትን ጠብ ይፈጠራል ማለት ነው። ስለዚህ እኛ በልጅ እንድትሰሩ ደስ አይለንም። በልጁ ሌላ ወከባ እንድትፈጥሩበትም አንፈልግም። በፈለጋችሁ ሙድ ስሩ፣ በሙዳችሁ። ነገር ግን ልጁ ከሚዲያ ገለል አርግተሽ ልጅሽን ጠበቅ አርግተሽ ያዢ። ፈጣሪ ያሳድግልሽ ማለት እኔ እንጃ። አንዳንድ ሰዎች ለምን እንደምትወክሉ አላውቅም፣ ሕፃን ልጆች ወደ ሚዲያ ማምጣት። ነገር ግን ፈጣሪ ነው የሚጠብቃቸው። ቢሆንም እኛ ሰበቡ ማድረስ አለብን። ሲቀጥል ደግሞ በልጅ እንደዚህ አይነት ነገር መስራት በጣም ይደብራል። ምክንያቱም ነገ ይሄ ልጅ ሲያድግ ይሄ ሚዲያ ያያል። ያሁን ቪዲዮ ጠፍቶ አይጠፋም። አንዴ ሚዲያ ላይ የወጣ ነገር ጠፍቶ አይጠፋም። ገባችሁ? ማለት በቃ የሆነ የሚሰማው ነገር ከአሁኑ ማሰብ አለባችሁ። ለልጃችሁ ሀሳቢ ጥሩ እናት ጥሩ አባት ከሆናችሁ ልጃችሁ ነገ የሚያሸማቀቀው ነገር ከአሁኑ አስባችሁ ማቆም አለባችሁ። ምክንያቱም ይሄ ልጅ ሲያድግ ይሄ ነገር ያያል፣ ጓደኞቹ ይኖሩታል፣ ትምህርት ቤት ይኖራል። ያንተ አባት እኮ እንደዚህ ነበር፣ ያንተ እናት እኮ እንደዚህ ነበረች፣ አንተ እኮ በሕፃንነት እንደዚህ የተሰራብክ ነው፣ እንደዚህ በአንተ እኮ እየሸቀሉ እንደዚህ ያገኙ። በጣም የሚያሳፍር ነገር ነው። የምሬ ነው የምላችሁ። ልጁ ነገ የሚኮራበት ነገር ስሩ በቃ። ቢያንስ ለኛ ያን ያክል ጥቅም የለውም የምታስተምሩት ነገር፣ እኛ ትምህርት የምንወስድበት ነገር አይደለም። ቢያንስ ደግሞ ለልጃችሁ እያሰባችሁ ከእንደዚህ ነገር ተቆጥባችሁ እንደዚህ ነገር ባትሰሩ ባይነን። ምክንያቱም እናንተ መስራት ከፈለጋችሁ በዚህ ሙድ ራሱ መስራት ከፈለጋችሁ ማለት ነው፣ የምሬ ነው የምላችሁ፣ ሰው የሚያስተምሩ ነገሮች ካላችሁ በጣም ብዙ ነገሮች አሉ። በዚህ ሁናችሁ እንኳን ብሰሩ ማለት ነው። ማለት ይሄ ሳትገናኙ ሳትሳሳሙ ሳትሸሻሹ ምናምን አብራችሁ የሆነ ቦታ ዋና ገብታችሁ የሆነ ልብሳቸው በቃ በጣም የሚደብር ነገር የምሰሩት ነገር ትታችሁ በዚህ ሙሉ ነው። ይሄን ሳታረጉ ትምህርት የሚያስተምር ነገር መስራት ትችላላችሁ። ለምሳሌ ሩታ ትላንት አሁን ደስ የሚል ነገር ነው የሰሩት። በቃ ሳይቀራረቡ ምናምን ርቀታቸው ጠብቆ ምናምን ሰሩ። ያንን ይስሩ። ትምህርት ልንወስድበት እንችል ይሆናል። ገባችሁ? አሁን ኤርሜላና አብርሽ የሚሰሩት ነገር ለማንም ትምህርት የሚሰጥ ነገር አይደለም። ትውልድ የሚያበላሽ የሆነ ባልና ሚስት ታማኝ እንዳይሆኑ ትዳራቸው ላይ ምን አይነት ስጋት እንዲኖር ምናምን እንዲያስቡ ነው የሚያደርገውና ያ ነገር ባሰሩ እንደዛ ባይሆን ጥሩ ነው። ማለት በቃ እናንተ በእንደዚህ ሙድ እይታን በቃ ለሽቄ ማሪፍ ነው ካላችሁ ማለት ነው። በእንደዚህ ሙድ ናችሁ ሌላ ነገር ይሄ የሚደብሩ ነገሮች እነዛ ነገር ሳሰሩ መስራት ትችላላችሁና ይሄ ሲቀጥል ደግሞ ልጁ ይዛችሁብን ባትመጡ ሚዲያ ላይ በጣም ደስ ይለናል። ፈጣሪ ይጠብቅላችሁ፣ ፈጣሪ ያሳድግላችሁ። ነገር ግን ለልጃችሁ ክብር ይኑራችሁ። ለልጃችሁ አስቡለት፣ ሳሱለት። የምሬ ነው የምላችሁ። በዚህ እድሜው ገና ሚዲያ ላይ እያመጣችሁ ወከባ ልትፈጥሩበት፣ ዶላር ልትሸቅሉበት በጣም ነው የሚደብረው። እንዴ እናንተ እንደ ወላጅ ቆም ብላችሁ አስቡለት። እኔ አንዳንድ ኮመንታተሮች ደግሞ በጣም ነው የምትገርሙ የሚጽፉት ኮመንት ማለት ነው። ልጁ የዳኒ ነው፣ በቃ ልጁ የዳኒ ይሁን፣ በቃ ሩታና ዳኒ ይጋቡልን፣ አብሮ ይቀጥሉ ምናምን። ዳኒ ሊመጣ ሲል ነው ደስታን ደግሞ ያባረረችው፣ ዳኒ ሊመጣ ሲል ነው። በጣም እኮ ነው የምታስቁት ኮሜንታተሮች ማለት ነው። የምሬ ነው የምላችሁ። ሁሉንም ማጋባትም ማፋታትም ትችሉበታላችሁና ፈታ ነው የምታደርጉ አንዳንዴ ማለት ነው። እና ሩታዬ በቻልሽው አቅም ቪዲዮአችን የሚድረስሽ አይድረስሽ የምናውቀው ነገር የለም ግን በሰማሽው ልክ እንኳን ልጅሽን ከሚዲያ ለማራቅ ሞክሪ። እናንተ ግን በተመቻችሁ መንገድ ቀጥሉበት ነው የምንላችሁ። ለማንኛውም እንግዲህ ዛሬ አብርሽ ይመጣል። አብርሽና ዳኒ
ሩታ ሆኖ እየቀወጡት የሚመጡት። እንግዲህ ያው ትላንት ተናግረዋል። ፊት ለፊት ነው የምጋጨው ብሏል። ትላንትም ደግሞ ሩታና ልጁ ሲወጣ ደግሞ የተናገረው ነገር አለ። ማን ይባላል ታውቀኛለህ ምናምን ሲለው ዳኒሻ ይባላል ስትለው እውነቱ እስከምታውቀው ድረስ ይሁን አለ። እውነቱ እስከምታውቀው ድረስ ይሁን አለ። ምን ለማለት ነው? አሁን ጠቡ የሚፈጠረው ከአብርሽ ጋር ዳኒ ልጅ የኔ ነው ይላል፣ አብርሽም ደግሞ ልጁ የኔ ነው ይላል። በዛ መሀል ሌላ በቃ ቁጥር 2 ወይም 3 ድራማቸው ይቀጥላሉ ማለት ነው። እንግዲህ ሌላኛው ደግሞ ኤርሜላም የአብርሽ ቪዲዮ የራቁት ቪዲዮ ይዛበታለች ምናምን እያሉ ነው። ነገር ግን ይሄ እቺ ሴጣን እንደሆነች መጀመሪያ ማውቀናታል እኛ። ይሄ ለእኛ የሚደንቅ የሚያስገርም ነገር አይደለም ማለት ልጅቷ ሴጣን ናት። በምን መንገድ ብጇ እንድታስገባውና እንዴት እንደ መያዝ እንዳለባት በቃ እሱን እያስፈራራቸው ነው። እያስፈራራችሁ ከሷ ጋር እንዲኖር ነው ማድረግ የምፈልገው። ለማንኛውም ቤተሰብ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብ እያደረጋችሁ